ኦልራይት ጋይስ ሶ ዛሬ ቼክ የምናደርገው በዚህ ሳምንት የገባቸው ትሬዶች አሉ። ሶ ሁሉንም ቼክ እናደርጋለን ማለት ነው፣ ለምን እንደገባው እያንዳንዱ ሪዘን። ሶ በዚህ ሳምንት አሪፍ ነበር። ሶ ከማክሰኞን ጀምር፣ ሰኞ ትሬድ አላረኩም ነበር። ሶ ከማክሰኞን ጀምር። ሶ ዚስ ዊል ቢ ዴይሊ ቻርት ነው። ሶ ፕራይስ ዴይሊ ላይ ምንድነው ኢትስ ቡሊሽ ነው። ሶ አንደኛ ዚስ ዊንግ ሃይ ምን አድርጓል? ብሬክ አድርጓል ማለት ነው። ዜን ሪትሬስ አድርጎ ፕራይስ ሙቭ እንዲያደርግ ነው። ምክንያቱም እዚህ ጋር ምን አለ ኤለሮፍ ምን አለ ትሬንድ ላይ ሊኩዲቲዎች አሉ ማለት ነው። ሶ ታርጌት ታስቤ የነበረው ዚስ ፋይናል ታርጌት በዚህ ሳምንት ይሄንን ኦል ሃይ ቴክ አውት ያደርጋል ብዬ ነበር ኤክስፔክት ያደረኩት። ስለዚህ ዴይሊ ላይ ቼክ ስናደርግ እዚህ ጋር ስዊንግ ሃይ ምን አድርጓል? ብሬክ አድርጓል። ዜን ሪትሬስ አድርጎ ፕራይስ ሙቭ እንዲያደርግ ነው ኤክስፔክት ሳደርግ የነበረው። ሶ ሰኞ ቀን ምንድነው ኤክስፔክት ማድረገው? ቤሪሽ ነው። ምክንያቱም ፕራይስ ዊክሊ ቡሊሽ የሚሆን ከሆነ ኦፕን አድርጎ ዜን ሎ ክሬት አድርጎ ዜን ሃይ አድርጎ ዜን አርብ ቀን ሪቨርስ አድርጎ እንደዚህ ክሎዝ እንዲያደርግ ነው ኤክስፔክት ማድረገው ማለት ነው። ዜን መንዴይን ቤሪሽን ኤክስፔክት ማድረገው። ስለዚህ መንዴይን መጠበቅ ነበረብኝ። ሰኞ ቀን ትሬድ አላረኩም። ሶ ሰኞ ቀን ምን ነበር? ቤሪሽ ነበር። ዜን ማክሰኞ ምንድነው ኤክስፔክት ማድረገው? ኦልዌይስ መንዴይ ቤሪሽ ከሆነና ቡሊሽ ኤክስፔክት ማድረግ ከሆነ ዊክሊ የመንዴይ ሎ ቴክ እንዲያደርግ ነው ኤክስፔክት ማድረግ። ከዛ በኋላ ሮብ ሐሙስ ቡሊሽ ሆኖ አርብ ልክ እንደዚህ ሪቨርስ እንዲያደርግ ነው የምፈልገው ማለት ነው። ዚስ ዊል ቢ ክላሲክ ዊክሊ ፓወር ኦፍ 3 ማለት ነው። ሶ የመንዴይ ሎ ቴክ ተደርጎ ማክሰኞ ሎ ኦፍ ደ ዊክ ክሬት አድርጎ ዜን ሐሙስ ወይ አርብ ሃይ ኦፍ ደ ዊክ ሆኖ ኢንድ ያደርጋል ማለት ነው። ሶ ሰኞ ቤሪሽ ሆነ። ዜን ማክሰኞ ቀን this will be so my target መንዴይ ሎ ይሆናል ማለት ነው። still our ዴይሊ ላይ ምንድነው ቡሊሽ ነው። ሶ ማክሰኞ ሎ ኦፍ ደ ዊክ ኤክስፔክት አደርጋለሁ። ኦኬ ሶ ለንደን ላይ ቤሪ ስለነበርኩኝ this will be I think 1 AM ካንደል ነው። ሶ ፕራይስ ወደ ታች መውረድ ጀምሮ ነበር። is power of 3 ኤክስፔክት አድርጌ 4 hour power of 3 ሴል ብዬ ነበር ማለት ነው። at 3 ላይ ላሳያችሁ። ኦኬ ሶ 4 hour ካንደል ኦፕን አረገ አባብ ኤዥያን ሃይን ቴክ አድርጓል። ዜን ፕራይስ የዋኔም ምን አረገ? ኢስ ቤሪሽ ሆነ። ስለዚህ መንዴይ ሎ ቴክ አድርጎ ሪቨርስ ኤክስፔክት ስላረኩኝ at 3 ላይ this will be at 3 ነው። ዜን 3 ኦፕን ሲያደርግ ምን አልኩኝ? ሾርት አልኩኝ ማለት ነው። ዜን ሴል እዚህ ጋር ታርጌቴ መንዴይ ሎ ነበር። ዜን ፕራይስ ሪቨርስ አድርጎ ኤስኤል ምን አረገ? ሂት አረገ ማለት ነው። ዜን ደ ኔክስት 4 hour ካንድል ሃይን ቴክ እንዲያደርግ ፈልጌ ነበር። የዋንን ሃይ ቴክ አድርጎ ፕራይስ ሪቨርስ እንዲያደርግ ኤክስፔክት አድርጌ ነበር። ሶ የችኛውን የዋን ኤምን 4 hour ካንድል ቴክ አላረጋትም ማለት ነው። ዜን ፕራይስ አግሬሲቭሊ ሞረድ ሲጀምር ዜን ላስት የሚሆነው 9 ላይ ምንድነው ፕራይስ መጥቶ የመንዴይ ሎ ቴክ እንዲያደርግ። ምክንያቱም እቺ ሳይን ሰጠኛለች ፕራይስ አግሬሲቭሊ ሲመጣ። ኦኬ ድሮ ሊኩዲቲ ያለው እዚህኛው የመንዴይ ሎ ነው። ሶ የመንዴይ ሎ ኤክስፔክት ያደርጋል፣ ሎ ቴክ ያደርጋል ብዬ ኤክስፔክት ስላደረኩኝ 9 ላይ ፓወር ኦፍ 3 ሾርት አልኩኝ ማለት ነው። 15 ሚኒትስ 9 ኦፕን ሲያደርግ አልኩኝ ማለት ነው። ሴል አልኩኝ ማለት ነው። ሰከንድ ትሬድ ማለት ነው። ሴል 9 ኦፕን አረጋ። አይ ቲንክ ሲያካቢ ሴል ያልኩት ሴል ሲያካቢ ሴል ኦልዌይስ ሴፍ ኤሪያ ነው ማድረግ ያለባችሁ። ሶ ፕራይስ ኢንቫሊድ የሚሆንበት ሶ ፕራይስ መጥቶ ወደ ታች ያወጣኝ ከሆነ ሎስ ይሆናል ማለት ነው። ሰከንድ ትሬድ ዜን ታርጌት ሲያካቢ ነው 1 to 1.5 ነው ሪስክ ሪዋርድ። ያ እዚህ ጋር ነበር ሴል ያደረኩት። ዜን ፓወር ኦፍ 3 9 ላይ ገባው። ምክንያቱም ኒውስም ስለነበር ሶ የ4 hour ካንድል ኒውስ ሲኖር
ምን ይሆናል ማለት ነው ኤክስፓንሽን ካንድል ኤክስፔክት አደርጋለሁ ማለት ነው። ሶ ኦልዌይስ ትሬድ ስታደርጉ ኤክስፓንሽን ካንድል ነው ትሬድ ማድረግ ያለባችሁ። ሶ መንዴይ ሎው ቴክ ያደርጋል ብዬ ሾርት አልኩኛት 9 ላይ ኦፕን ላይ ማለት ነው ፓወር ወስድ ምክንያቱም ኒውስ ስላለ 12 ሰዓት ላይ ኒውሱ ታርጌቱን ሪች ያደርጋል ብዬ ሾርት አልኩኝ። ጀስት ኦፕን ላይ እንደዚህ ያደርገው ፕራይስ 50 ሚኒት እንደምታዩት ኦፕን 20 ያደርገው ሞረድ ሲጀምር ሴል አልኩት ማለት ነው። እዚህ ጋር ማትሰሪ ላይ ኦፕን 20 ላይ ሴል ሞረድ ሲጀምር ሴል አልኩት። ሴል ኦልዌይስ ፕሮቴክትድ ሃይ ኦር ስዊንግ ሃይ ላይ ነው ማድረገው ማለት ነው። ዜን የማክሰኞ ትሬድ ይሄን ይመስል ነበር። ዜን ሮብ ቀን ደግሞ ኤፍኦምሲ ስላለ ኤክስፓንሽን ካንድል ነው ኤክስፔክት ሳረግ የነበረው ማለት ነው። ሶ መንዴይ ማክሰኞ ሎውን ቴክ አድርጎ ኢንሳይድ ነው የዘጋው። ስለዚህ ኔክስት ባይራሴን ምን አድርጎልኛል ማለት ነው ክሊር አድርጎልኛል ማለት ነው ኢንሳይድ ስለዘጋ። ዜን ኔክስት ታርጌት የመንዴይ ሃይ this will be Monday high, then this will be weekly high or final ለሮብ አሪፍ ድሮ ሊኩዊዲቲ እዚህ ጋር አለን ማለት ነው። ዜን እዚህ ጋር 4 hour ላይ ስናደርገው አሎራፍ ምን አለን ትሬንድ ላይ ሊኩዊዲቲዎች አሉን ማለት ነው። ስለዚህ የመንዴይ ሎ ቴክ አድርጎ ኢንሳይድ ነው ክሎዝ ያደረገው። ስለዚህ ፈርስት ታርጌት this will be Monday high, then ፋይናል ታርጌት ዊክሊ ሃይ ይሆናል ማለት ነው። እዚህ ጋር እንደምታዩት ትሬንድ ላይ ሊኩዊዲቲ አለ ማለት ነው። ሶ ፖስት አድርግ ያለው ቢያሳችሁ እንዴት ነው የምታውቁት ብዬ ሰው ኢንሳይድ የሚዘጋ ከሆነ ዘ ኔክስት ካንድል ኦልዌይስ ቡሊሽ ነው የሚሆነው ማለት ነው። ሶ ለምሳሌ ፎር ዴይሊ ላይ እናድርገው። እዚህ ጋር እንደምታዩት እቺኛዋን የዴይሊ ካንድል ሃይ ቴክ አድርጎ ኢንሳይድ የሚዘጋ ሰው ዘ ኔክስት ዴይ ምንድን ነው የሚሆነው ቤሪሽ እስኪ ድረስ እስከዚህኛዋ ሎ ድረስ ማለት ነው። እዚህ ጋር እንደምታዩት መጥቶ ፊኒሽድ አድርጓል ማለት ነው። ሶ ቢያሳችሁን በዚህ አይደንቲፋይ ማድረግ ትችላላችሁ ማለት ነው። ኦኬ ዜን አት 1 ላይ ምን አደረገ ፕራይስ አግሬሲቭሊ ፑሽ አደረገ። ዜን ምን መጠበቅ ነበር ፓወር ኦፍ 3 ብገባ ኤስኤል ላይ ሂውጅ ነው የሚሆነው። ሶ አት 3 ላይ ብገባ ኤስኤል የቱ ጋር ነው ማድረገው ኦልሞስት እዚህ ጋር ነው ማድረገው። ስለዚህ ፕራይስ ምን እስኪያደርግ መጠበቅ ነበረብኝ ሪትሬስ እስኪያደርግ ማለት ነው። ሶ ፕራይስ ሪትሬስ አደረገ። ዜን የ4 hour ሎ ምን አደረጋልን እዚህ ጋር እንደምታዩት ቴክ አረገ ማለት ነው። አት 5 AM ኦፕን አረገ የ4 hour ሎ ቴክ አርጓል። ቢያሳችን ቡሊሽ ነን። this will be our 4 hour rate our ስትራቴጂ ሁለት አይነት ፓወር ኦፍ 3 ና አለን ማለት ነው። የ4 hour ሎ ቴክ ሲያደርግልን ሁለተኛ ኢንትሪ ታይፕ አለን ማለት ነው። ስለዚህ 4 hour ሎ ቴክ አረገ ዜን 1 hour ኦኬ ሶ 1 hour ላይ ስቲል እዚህኛ 4 hour ቴክ ነው ያደረገው። ሶ 50 minutes ሶ 50 minutes ላይ ምንድነው የምንጠብቀው ኦቢ ክሬት እንዳደረግ ማለት ነው። ዚስ ዳውን ክሎዝ ካንድል አባብ ሆኖ እንዲዘጋ ነው የምንፈልገው ከዚህኛው ማለት ነው። ዜን ምን አረገ ክሎዝ አረገ ማለት ነው። ዜን ማይ ኢንትሪ እዚህ ጋር ሆነ ማለት ነው ክሎዝ እንዳደረገ። እዚህ ጋር ሴል ኦልዌይስ ቢሎ ከስዊንግ ሎ ትንሽ ዝቅ አድርጋችሁ ስፕሪድ ምናምን ስላለ ትንሽ ዝቅ አድርጋችሁ እንደዚህ ነበር ኦልሞስት ወዳት ላይ ያደረገኝ ነበር። ሶ ማይ ታርጌት የነበረ ኤፍኦምሲም ስለነበር ታርጌቴ ኤፍኦምሲም ኒውስ ስላለ ኤክስፓንሽን ስለምጠብቅ እስከ ዊክሊ ሃይ ነው ታርጌት ያደረኩት ማለት ነው። ሶ ሪስክ ቱ ሪዋርድ እዚህ ጋር 3.9 ነው ኦልሞስት 4 hour ነው ግን ታርጌት የነበረው ስቲል እዚህ ጋር አካባቢ 4 hour ነበር ታርጌት። ያ ትንሽ ከፍ አድርገው ያለው ቲፒ ኦኬ ሶ ያ ይሄ ነበር ታርጌት። ዜን ብሬክ ኢቨን ማድረገው ቺኛን ስዊንግ ላይ ፕራይስ መቶ ቴክ ሲያደርግ ስቶፕ ሎስ አንትቼ ብሬክ ኢቨን አድርጌያለሁ ማለት ነው። ከዛ ውጪ ምንም አይነት ብሬክ ኢቨን ማድረግበት ሪዝን የለኝም። ኦኬ ሶ አንዴ እንድገመው። ሶ መጀመሪያ ሃየር ታይም ፍሬም ምን ማድረግ አለባችሁ ቼክ ማድረግ አለባችሁ። ሶ ሃየር ታይም ፍሬም ምንድነው ቡሊሽ ነው። ሶ ቡሊሽ ከሆነ ሁሌ ኤክስፔክት እናደርገው ኦር ኢንትሪያችን የሚሆነው ባይ ኦፖርቹኒቲ ነው ማለት ነው። ሶ ሰኞን እናይና ማክሰኞ የሰኞን ሎቴክ አድርገው ሙቭ እንዳይደርግ አንዳንዴ ሩስካ ሮብም ሊመጣ ይችላል። ኦኬ ሶ ማክሰኞ ምን ዲሳይድ አደረግን
የመንዴይ ሎ ቴክ አድርጎ ኢንሳይድ ነው ክሎዝ ያደርጋለን። ሶ ዘ ኔክስት ዴይ ምንድነው ምን ኤክስፔክት እናደርገው? ቡሊሽ ነው። ቢያሳችንም ቡሊሽ ነው። ዜን ካንድላችን ዴይሊ ካንድልም ኢንሳይድ ነው ክሎዝ ያደርገው። ስለዚህ ሁለት ኮንፊርሜሽን ሃየር ታይም ፍሬም ላይ ያገኘ ማለት ነው። ዜን 4 ሃወር ላይ እንመጣለን። የ4 ሃወር ሎም ቴክ ሊያደርግ ይችላል ኦር ፓወር ኦፍ 3 ልንገባ እንችላለን። ሶ እዚህ ታይም ላይ የ4 ሃወር ሎ ኦር የኤዥያን 4 ሃወር ሎ ሊሆን ይችላል ኦር የ1 ሊሆን ይችላል ኦር የ5 ሊሆን ይችላል። ሶ የ4 ሃወር ሎ ምን አደረገልን? ቴክ አደረገልን። ዜን 15 ሚኒት ኮንፊርሜሽን ሶ ታርጌት እስከ ዊክሊ ሃይ፣ ምክንያቱም እዚህ ጋር ሎት ኦፍ ትሬንድ ላይ ሊኩዲቲዎች አሉ። ስዊንግ ሃይ አለ። ስለዚህ እዚህ ጋር ሎት ኦፍ ሊኩዲቲ አለ ማለት ነው። ዜን 4 ሃወር ላይ እንመጣለን። የ4 ሃወር ሎ ቴክ እስኪያደርግ መጠበቅ ነው። ሶ ዚስ ሹድ ቢ ኤ ፕላስ ሴትአፕ። ሶ ማይ ኤ ፕላስ ሴትአፕ እንደዚህ ነው። ከሃየር ታይም ፍሬም ዳይሬክሽን ጋር ምገባው ትሬድ ኦልዌይስ ኤ ፕላስ ሴትአፕ ነው እና የ4 ሃወር ሎ ቴክ ካደረገ ዛት ሹድ ቢ ኤ ፕላስ ሴትአፕ ማለት ነው። ይሄንን ሴትአፕ ብቻ እየጠበቃችሁ መግባት ትችላላችሁ። ፓወር ኦፍ 3 አለ መግባት ትችላላችሁ። ኦኬ ሶ 15 ሚኒት ላይ ሎን ቴክ አደረገ። ኦቢ ክሬት ሲያደርግ ባይ ሴል ከስዊንግኛው ሎ፣ ምክንያቱም ስፕሪድ መጥቶ ቴክ አውት እዚህ ጋር ነበር ኦልሞስት ተውዳቶ ነበር። ሴም 4 ሃወር ሪች አደረገ ማለት ነው። የሮብ ቀን ትሬድ ኤፍኦሚሲም ስለነበር ኤክስፓንሽን ዴይ ነው የሚሆነው። ኦኬ ሶ ወደ ኔክስት ዴይ እንምጣ። ሐሙስ ኦኬ ሶ ሐሙስ ቀን ስቲል የዊክሊ ላይ ቼክ ስናደርግ የዴይሊ ላይ ቼክ ስናደርግ እዚህ ሱል ቢ አወር ፋይናል የዚህ ሳምንት ዊክሊ ስኬት ሊሄድ ይችላል። እስከዚህኛ ሃይ ሊሄድ ይችላል ማለት ነው። እስከዚህ ኦልድ ሃይ። ስለዚህ እሱን አይደንቲፋይ አድርገናል መጀመሪያ። ሶ ማክሰኞ ሎ ኦፍ ደ ዊክ ክሬት አድርጎልናል። ስለዚህ ምንድነው የምናደርገው? ሐሙስ ቀን ኢንትሪ ነው የሚኖረው ማለት ነው። የ4 ሃወር ሎ ሊሆን ይችላል ኦር ቴክ አድርጎ ሊሆን ይችላል ኦር ፓወር ኦፍ 3። ሶ እንደምታዩት የ4 ሃወር ሎ ቴክ አድርጎልናል ለንደን ላይ ማለት ነው። ሲጋ የ4 ሃወር ሎ ቴክ አድርጓል። ዜን መተን አት 3 ላይ ነው የምንገባው። 3 አለ ሶ 3 እዚህ ጋር ነው። ሶ አት 3 ላይ እንገባለን ማለት ነው። ሶ ያ ኦኬ 3 ኦፕን ቻት እና እንደምታዩት ፕራይስ የ4 ሃወር ሎ ቴክ አድርጎልናል። እዚህ ጋር ኦቢም ክሬት አድርጎልናል። ዜን አት 3 ላይ ጀስት ኢንተር ነው የምንለው ማለት ነው። ሶ ኤስኤል ስዊንግ ሎ ላይ ነው የሚሆነው። እዚህ ጋር ስዊንግ ሎ ትንሽ ዝቅ አድርገን ዜን አወር ታርጌት ያልነበረው ፋይናል ታርጌታችን ይሄ ነው። ሶ እችኛዋን ስዊንግ ሃይ ፕራይስ መጥቶ ቴክ ሲያደርግ ስቶፕ ብሎ ሳምጥተን ብሬክ ኢቭን እናደርጋለን ማለት ነው። ሶ እችኛዋን ሃይ ፕራይስ ቴክ አደረገ ስቶፕ ብሎ ሳምጥቼ ብሬክ ኢቭን አድርጌያለሁ ማለት ነው። ሶ እንደምታዩት ፋይናል ታርጌት ሪች አደረገ። ሶ ፈርስት ስቴፕ አይደንቲፋይ ሃየር ታይም ፍሬም ዜን ድሮ ሊኩዲቲ ነው። ከዛ በኋላ 4 ሃወር ላይ ሎውን ቴክ አደረገ። ዚስ ውድ ቢ አናዘር ኤ ፕላስ ሴትአፕ። ሶ ሃየር ታይም ፍሬም ዳይሬክሽን እዚህ ጋር ኦልድ ሃይ አለን። ዜን 4 ሃወር ላይ እንመጣለን። የ4 ሃወር ሎ ቴክ አደረገ። ዜን 15 ሚኒት ኦቢም ክሬት አድርጓል። 3 ላይ ነው የምንገባው። ዜን ምክንያቱም 3 ላይ የምንገባበት ሪዝን ቱ ብዙ ጊዜ ፕሪ ማኒፑሌሽን ነው። ሶ ማኒፑሌት ያደርጋል ብዙ ጊዜ። ስለዚህ 3 ላይ ትክክለኛ ዳይሬክሽን ሙቭ ያደርጋል ማለት ነው። ሶ የ4 ሃወር ሎ ቴክ አደረገ። 15 ሚኒት መጣን። 3 እንጠበቅን። ሰሪ ጠበቅን ትሬድ አደረግን ማለት ነው። ሶ ዚስ ትሬድ ኦልሞስት 2.74 ያ 2.74 አራር ነው። ኢትዮጵያ ክሬት አራር ነው ጌሪያ ነው። የስተርዴይ እዚህ ጋር 4 አር አለ። እዚህ ጋር 2.7 አር ሴን ታርጌታችንን ምን አረጋ ሪች አረጋ ማለት ነው። ሴን አርብ ቀን ምንድነው ኤክስፔክት የምናደርገው? ሪቨርሳል ኤክስፔክት የምናደርገው። ኦኬ ምክንያቱም አወር ታርጌት ምን አድርጎልናል? እዚህ ጋር እንደምታዩት ፊኒሽ አድርጎልናል ማለት ነው። ኦኬ ሴን አርብ ቀን ዚስ ዊል ቢ አርብ ሴን ኤክስፔክት ሳረግ የነበረው ኦፕን ሃይ አድርጎ ነበር። ሴን የገባሁትን ኢንትሪ አርብ ቀን ስቲል ዳይሬክሽናችን ስቲል ቡሊሽ ነው። ሶ ቤሪሽ የሚሆን ከሆነ ኦልዌይስ ኤክስፔክት ማድረገው ፕራይስ ኦፕን አድርጎ
ከኤዥያን ሃይ አባብ አድርጎ ወደ ታች ቤሪሽ ነበር ኤክስፔክት ማድረግ የነበረው። ሶ አት ዚስ ታይም ስቲል ትሬንዱ ቡሊሽ ነው ኦን 4 ሃወር ላይ። ስለዚህ 4 ሃወር ሎው ቴክ እስኪያደርግ ነው የምጠብቀው ማለት ነው። ምክንያቱም ፕራይስ ኦፕን ሃይ አድርጎ ወደ ታች ማይወርድ ከሆነ ፍራይዴይ፣ ስለዚህ ስቲል ትሬንዱን ይቀጥለዋል ማለት ነው። ስለዚህ ምን አረገ? የኤዥያን ሃይ ቴክ አላረገም። ስቲል የ4 ሃወር ሃይ ቴክ አድርጓል፣ ግን የኤዥያን ሃይ ቴክ አላረገውም። እንደዚህ አባብ ኤዥያን ሃይ አድርጎ ቢወርድ ስልቢ ክሬት ሪቨርሳል ይሆናል ማለት ነው። ስለዚህ ስቲል ቡሊሽ ነን። ዜን ስቲል አም ሉኪንግ ፎር ባይ ማለት ነው አርብ ቀን። ኦኬ የ4 ሃወር ሎ ቴክ እስኪያደርግ መጠበቅ ነው። አት 5 ላይ የ4 ሃወር ሎ ቴክ አደረገ። ኦልዌይስ መግባት ያለባችሁ አሁን ለምሳሌ ባይ የምትገቡ ከሆነ ፕራይስ ዘሎ የ4 ሃወር ሃይ ቴክ አድርጎ ዜን የ4 ሃወር ሎ ቴክ ሲያደርግ ትሬድ ማድረግ የለባችሁ። ኦልዌይስ ቀድሞ የ4 ሃወር ሎ ቴክ ማድረግ አለበት። እሱን መርሳት የለባችሁም። ኦኬ ዜን እንደምታዩት የ4 ሃወር ሎ ቴክ አደረገ። ዜን ኦቢ ክሬት እስኪያደርግ መጠበቅ ነው። የ1 ሃወር ሎ ቴክ ካደረገልን ዛት would be nice። የ1 ሃወር ሎ ቴክ አድርጎልናል። እዚህ ጋም የ1 ሃወር ሎ ቴክ አድርጓል። ያ ቴክ ባያደርግም it doesn't matter still higher time frame direction እስከገባችሁ ድረስ ማለት ነው። ሶ ኦኬ ዜን 50 ሚኒት ኦቢ የ4 ሃወር ሎ ቴክ የ4 ሃወር ቴክ አደረገ። የ1 ሃወር ቴክ አደረገ። ዜን 50 ሚኒት ኦቢ ምን አደረገልን? እዚህ ጋር ክሬት አደረገልን ማለት ነው። ኦኬ ሶ ማ ኢንትሪ ጋር የቱ ጋር ነበር? ዘግቼ ነው የገባሁት፣ አላየሁትም ነበር። ይሄን እዚህ አካባቢ ነው የገባሁት። ፕራይስ ሙቭ እያደረገ ነው የገባሁት እዚህ አካባቢ። ሌት ኢንትሪ ነበር። ሶ ያ ታርጌት የነበረው ዚስ 4 ሃወር ሃይ ነበር። ሶ ያ ዚስ ትሬድ የአርብ ትሬድ ይሄን ይመስል ነበር። 1.7 ዋናው ሶ 4 ሃወር ሃይ ዚስ ሃይ ማለት ጭኛ የ4 ሃወር ሃይ ማይ ታርጌት ነው። ምክንያቱም ብዙም ኤክስፓንሽን ካንል ኤክስፔክት አላደረግም። አርብ ስለሆነ እንደምታዩት አዛን ማርኬቱን ብዙ ሙቭመንት የለም። እዚህ አካባቢ ነው ሲንቀሳቀስ የነበረው። ስለዚህ ስሞል ሙቭ ካች ማድረግ ነው አርብ ቀን ማለት ነው። ሶ ያ ይሄን ይመስላል በዚህ ሳምንት ትሬድ። ሶ አንድ አካውንት ፈንድድ ሆነናል፣ አንድ ደግሞ ፌዝ 1 ፓስ አድርገናል። ሶ በዚህ ሳምንት አሪፍ ትሬድ ነበር። ሶ ያ አንዴ እንድገመው በደንብ ክሊር እንዲሆንላችሁ። ሶ ኦልዌይስ ይህንን 4 ሃወር ሎ ቴክ እስኪያደርግ ብጠብቁ that would be nice ፓወር ኦፍ 3 ብገቡም ፒስ ነው። ሶ አንዳንዴ ደግሞ ኦር ኤ ፕላስ ሴታፕ ብገቡ ከሆነ የ4 ሃወር ሎ ቴክ አድርጎ መግባት ትችላላችሁ ማለት ነው። ሶ መጀመሪያ ኦልዌይስ ሃየር ታይም ፍሬም ከዴይሊ ኦር ዊክሊ ላይ ቼክ ማድረግ ነው። ሶ ትሬንዱ ወዴት ነው ሙቭ የሚያደርገው የሚለውን ሃየር ታይም ፍሬም ቼክ እናደርጋለን። ሶ ትሬንዱ ምንድነው? ሶ ሊኩዲቲዎች የት ያሉ የሚለውን ደግሞ ሰከንድ እሱን ቼክ እናደርጋለን። ሶ ሊኩዲቲ የት ጋር አለን? እዚህ ጋር አለ፣ እዚህ ጋር አለ፣ እዚህ ጋር አለ። ሶ እዚህ ጋር ምን አለ? ትሬንድ ላይ ሊኩዲቲ አለ። ሶ ዴይሊ ላይ እሱን ቼክ ካደረገ ስኬት በዚህ ሳምንት ስኬት ፕራይስ ሙቭ ላይ ያደርግ ይችላል። ሶ አትሊስት እስከዚህኛው ሃይ ሙቭ ላይ ያደርግ ይችላል ማለት ነው። ሶ እሱን ሃየር ታይም ፍሬም ላይ ቼክ እናደርጋለን። ሶ ዊክሊ እስከዚህኛው ሃይ ኤክስፔክት እናደርጋለን ማለት ነው። ዜን ሰኞ ቡሊሽ ምንሆን ከሆነ ሰኞ ቤሪሽ፣ ዜን ማክሰኞ የሰኞ ሎ ቴክ አድርጎ ፕራይስ ሙቭ እንዲያደርግ ነው ኤክስፔክት እናደርገው ማለት ነው። በቃ ክላሲክ ፓወር ኦፍ 3 ኦር ክላሲክ ዊክሊ ካንድል ማለት ነው። ኦኬ ዜን መንዴይ ምን አደረገ? አግሬሲቭሊ ቤሪሽ ሆነ። ምክንያቱም እዚህ ጋር ዴይሊን ሃይ ቴክ አድርጎ ሶ እስከዚህኛው ሎ ፊኒሽ ማድረግ ነበረበት ስራውን ማለት ነው። እሱን ፊኒሽ አደረገ። ማክሰኞ ምን አደረገ? መጥቶ የመንዴይ ሎ ቴክ አደረገ፣ ኢንሳይድ ክሎዝ አደረገ። ኢንሳይድ ክሎዝ አደረገ ማለት ኮንፊርሜሽን ሰጠን ማለት ነው። ሃየር ታይም ፍሬም ቡሊሽ ነን፣ ዴይሊ ኢንሳይድ ክሎዝ አድርጓል። ኔክስት ዴይ ደግሞ ኤፍኦኤምሲ ነው፣ ኤክስፓንሽን ዴይ ነው ማለት ነው። ሶ ኒውስ ስታዩ ኦልዌይስ የዛን ቀን ላይ ትሬድ ለማድረግ ሞክሩ፣ ምክንያቱም ፕራይስ ቮላታይል ነው ኤንድ ኤክስፓንሽን ዴይ ነው የሚሆነው። ሶ እዚህ ጋር ኒውስ ስለነበር ኤፍኦኤምሲ እሱን እንጠብቃለን። ኢንሳይድ ክሎዝ አደረገ። ልክ ይሄ ዙስት ቢ ኤ ፕላስ 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 ሴታፕ ኦልዌይስ 4 ሃወር የዴይሊን ካንድል ክሎዝ አድርጎ ወደ ዳይሬክሽናችን ክሎዝ ካረገልን ኔክስት ስቴፕ ምንድነው የሚሆነው? ማይ ፕላስ ሴታፕ 4 ሃወር ሎ ቴክ ማድረግ ነው። መጀመሪያ ዴይሊን ቴክ ማድረግ ወደ ትክክለኛ ዳይሬክሽን፣ ዜን 4 ሃወር ሎ ቴክ አድርግ። እዚህ ሹድ ቢ ኤ ፕላስ ፕላስ ሴታፕ። ዜን ሰከንድ ላይ ታርጌት ያደረግነው ሊኩዲቲ ነበር እዚህ ጋር ቡሊሽ ነን። ዜን ዴይሊ ምንድነው ያደረገው? ክሎዝ ነው ያደረገው እዚህ ጋር ከዚህኛው ሃይ ክሎዝ ነው ያደረገው። ሶ ክሎዝ አባቭ የሚያደርግ ከሆነ ፕራይስ ሃየር ነው ማለት ነው።
ዜን 4 hour ላይ ሎን ቴክ ሶ 4 hour ሎን ቴክ አረጋ this would be another confirmation another A+ ሴታፕ ወደ ሃየር ታይም ፍሬም ዳይሬክሽን ዴይሊም ክሎዝ አድርጎልናል። ቡሊሽ ነን፣ ሊኩዲቲ አለን። ዜን ኢንትሪ ብቻ ነው የቀረን ማለት ነው። ዜን 50 ሚኒት ላይ ይሄ ለንደን ስለሆነ 3 ላይ የምንገባው 3 ላይ ገባን ሪች አረገ ማለት ነው። አርብ ቀን ሪቨርስ አለው ግን ኦፕን ሃይ አርጎ እንዲወርድ ነው ኤክስፔክት አረገ የነበረው። ስቲል ሃየር ታይም ፍሬም እንደነ ዴይ 4 hour ምናምን ቡሊሽ ነን። ስለዚህ 4 hour ሎ ቴክ እስኪያደርግ መጠበቅ ነው። 4 hour ቴክ አረገ 50 ሚኒት ኮንፊርሜሽን ፈርስት ታርጌት 4 hour ሃይ ይሆናል ማለት ነው። ዜን ስሞል ሙቭ ካች አርገናል። ስለዚህ በሳምንት ይሄን ይመስላል። ማክሰኞ አንድ ሎስ አለ። ዜን ስንት ዊን አለን ማለት ነው? 4 ዊን አለን ማለት ነው በዚህ ሳምንት። ሶ ስንት አር ጌን አርገናል? this will be 4R to 7 say almost 6.7 R እዚህ ጋር 1.7 አለ። ሶ almost 8R ጌን አርገናል ማለት ነው በዚህ ሳምንት። that would be አሪፍ ፐርፎርማንስ ነበር። ሶ ይሄን ይመስላል በዚህ ሳምንት የገባው ትሬድ። ሶ ማ A+ ሴታፕ አሳይቻችኋለሁ። የዴይሊ ካንድል ኢንሳይድ ክሎዝ አድርጎ ዜን እዛ ውስጥ ደግሞ ኔክስት ዴይ ኦፕን ሲያደርግ የ4 hour ሎ ቴክ የሚያደርግ ከሆነ that would be A++ ሴታፕ ኤንድ ሃየር ታይም ፍሬም ዳይሬክሽን ሙቭ የሚያደርግ ከሆነ ማለት ነው። እዚህ ጋር ማናዘር A+ ሴታፕ ሶ ኤክስፓንሽን ሙቭ ጌን አድርገናል። ኦልዌይስ ትሬድ ስታደርጉ ኤክስፓንሽን ካንድል ትሬድ አድርጉ። ሶ ኒውስ ካለ ሊኩዲቲ ካለ that would be ኤክስፓንሽን ዴይሊ ካንድል ይሆናል። ሶ እዛ ላይ ኢንቮልቭ መሆን አለባችሁ ማለት ነው። ሞር ፕራይስ ቮላታይል ይሆናል። እዚህ ጋር እንደምታዩት ማክሰኞ ቀን ትሬድ የገባሁት ኒውስ ስላለ ነው። ዜን የ4 hour ካንድል ኤክስፓንሽን ኒውስ ሲኖር ማለት ነው። ዜን ኤክስፓንሽን ይሆናል ብዬ ለዛ ነው ሴል አልኩት እንጂ ሴል አለለው ነበር ኒውስ ባይኖር። ሶ ያ ፈርስት ሎስ አረግን። ዜን አሪፍ ፎራ ዜን ያ ይሄን ይመስላል በሳምንት የነበረው ትሬድ። ሶ ኔክስት ዊክም አሪፍ ኒውስ አለ፣ CPI አለ፣ NFP አለ። ሶ ያበደ ሳምንት ይሆናል። ሶ ኔክስት ዊክም ዊክሊ ሪካፕ ይኖረናል። ሶ ይመቻችሁ። ቴንክ ዩ